ከይቅርታ በላይ ምንም ነገር የለም። እኔ ይቅርታ አላውቅም። ኖ ከልቡ ቪዲዮ ከብቶ በስነ ስርዓት አፉን ለከፈተው ነገር ይቅርታ ይጠይቅ። በቃ አለቀ። አልፈልግም። እኔ ደግሞ አልፈልግም። ይቅርታ ያስፈልገኝ። አንድ ድል ስጪው ልጅ በማርያም አንቺ ላይክ ለስንት ሰው ስድል እኔ ለሰው ልጅ አንድ ድልም ሁለት ድልም አልሰጥም። ሄሉ ይሄ እንትን አይደለም። እኔ እንደዛ ነገር አልወድም። አይ ነው አቶ አይ ነው አቶ እንደማትወጂ ስለማውቅ እኮ ነው። እኔ ደግሞ አውቅሻለሁ። ልብሽ ንጹህ ነው በጣም ጂጂ ትናገራለች። ሜቢ ልትናገር ትችላለች እንትን ሆነሽ ግን ማለት ነው ይኸውልሽ ማሜ ላንቺም ለልጅሽም በጣም ሪስፔክት ያለው ማርያም በባለፈው ራሱ ላይ ብላይ ሲያወራ ሰምቼዋለሁ እና በጣም ነው የሚወድሽ በጣም ያክስ ግን በባለፈው ሰክሮ ነበር ሰውየው መርቅኖ ሰክሮ ቲክቶክ ላይ ያልሰደ ሰሚራን ሚስቱን ራሱ ረግጧታል ይዛኔ በበቀደም አይ ኖ ሁሉም ሰው ነው ሲናገር የነበረው ጂጂ እሷን አቋት ስለተኛ ነው የሚሰድባት እኮ ነው ብሎ ነው መርቅኖ ነበረ ሰክሮ ነበረ ግን ከልቡ ላይ ምንም እንደማሜ ምስኪን ሰው የለም ማርያም እንምልሽ ጂጂ እዚህ ቲክቶክ ላይ አይደለም እዚህ ቲክቶክ ላይ ሁሉም ይናገራል እዚህ ግን አንቺ መናገር አልነበረበት ለአንዴና ለመጨረሻ ጊዜ ፍቱት ነገሩን ይግባና አንዴ ብቻ አስገቢውና ልጆች የሚሰኙ ነው እኮ ገባኝ። ይቅር ለእግዚአብሔር እኮ ይባላል እንዴ? ይቅር ለእግዚአብሔር የሚባል ነገር አለ። ትልልቅ ሰዎች አይደለን እንደኛ? አንዴ ይግባና ከምን ተነስቶ እንደተናገረሽ ለምን እንደተናገረሽ ተናግሮ ይቅርታ ጠይቆ ከዛ በኋላ እስከ መጨረሻ ትነጋገሩ ከፈለግሽ ጊዜ አንዴ ግን አስገቢው። ማንንም አላስገባም። አንቺ ከብዙ ሰው ጋር እንዳልነጋገር እንዳልጣላ አንቺ አይደል የምትመክረኝ? አንቺ ታዲያ ምንድን ነው እንዴ? አንቺ ስንት ነገር መክረሽ እኮ አይ ኖ እንትን አይደለም። አምላኩን ይቅር ይበለው እኔን አይደል። ይቅርታ የሚጠይቀው እኮ ለተናገረው ነገር ነው። ቢኮዝ ጥሩ ወዳጁ ነበርሽ። ስለዚህ አንቺ መናገር አልነበረበትም። በቃ እኔ ወዳጁ አይደለም እመቤቱ ነኝ። እመቤቱ ነሽ። ስድብም እኮ አይነት አለ እኮ የሚናገረው ንግግር እኮ በቃ የሆነ በቃ አይ ኖ አንቺ ሌሎችን አይደለሽም ግን ሁላችንም የረገጠን ይዛን እኛ ለምደን ነው እሱ ጋር መረጋገጡ ልክ ነሽ። አንቺ ጋር አፉን መካፈት አልነበረበትም ግን ለአንዴና ለመጨረሻ ጊዜ እነሱ ባለ ጊዜ ናቸው። ገባሽ? የፈለጉትን የመስደብ የማሰደብ የፈለጉትን ነገር የማድረግ መብት አላቸው። ገብቶሻል? እንደ ልቡ መሳደብ እንደፈለገ መናገር ብቻውን መስሎሻል? እንደዚህ የሚሳደበው ኮሜንት እኮ ነው። ኮሜንት ላይ የሰው ስም ይጠራሉ። በዛ ሰዓት ሪከርዱን ሳይና ኮሜንት ላይ ስም ሲጠሩ የሁላችንም ሲጠራ ዝም ብሎ እያለ ነበር ለመሳደብ ምን አለ ለመሳደብ ዳር እያለ ነበር። ያ እኔም እስከሚወጣለት ብዬ ነው። እስከ አንዴ ግባና እንትን እንስማው ጂጂ እንዴ እኔ አሁን እሱን የማስገባበት ሰዓት የለኝም። ከዚህ በፊትም ሰድቦኛል አረሳውም። ከ10 ዓመት በፊት ሰድቦኝ እንደዛ ሰድቦኝ ኩማ አስገብኝ እያለች ነው ጂጂ። አንድ ቻንስ ሰጥቼው ይቅርታ ብሎ ነው አንድ ቻንስ። ከዛ በኋላ ግን በቃ ጨርሰናል። አይውልሽ አሁን እንዴት ነው ንግግር ራሱ ማለት ነው። ዘግቼ ነው የምወጣው። ዘግቼ እንዳልወጣ አይሆንም። በቃ ጨርሻለሁ። እኔ ለሰው ልጅ አንዴ ነው ቻንስ የምሰጠው። ከዛ በኋላ ፈሩን ለቃል። አንደኛ ምንም ያደረኩት ነገር የለም። እስቲ ንገሪኝ ምን ያደረኩት ነገር አለ? ድምፅ አልሆንሽኝም አለ። ኦፍኮርስ ድምፅ አትሆኑ ተብሏል። ነገሩን ታከሩበታል። እዚህ ጋር ወጥቼ እንዲያው ትዝ ይለኛል እንትን እያለች ምን አድርጓችሁ ነው እሱ እንደሚያሰራችሁት ብዬ ስናገር ወንድሙ ነው መጥቶ ሙቤ ነው አስገቢኝ ብሎ መጥቶ ጂጂ አይሆንም በቃ ዝም በይ ምናምን ብሎ እንጂ እኮ ተናግሬያለሁ እኮ መንግስትን እራሱ እኮ ተናግሬያለሁ እኮ ይዛለት እኮ አሁን የዛሬ ነው ሰውዬው። ከዛ በኋላ ግን አትሆኑ በቃ እንደዚህ የሚባል አይደለም። ጭራሽ ያብሱበታል። ይሄ ነገር በሌላ ነው ኬዙ ምናምን ሲሉ ኦኬ ተመክሮ ምናምን ስለሚወጣ ምናምን ሲባል ከሌላ ሰው ጋር ነበርኩኝ። እንደውም ልክ ኔክስት ዴይ ስናወራ ስለዚህ ነገር ስለ ቲክቶከሮች ስናወራ ስለሱ ማነሳውና ጠየኳቸው የማውቃቸውን ሰዎች ያው ኬዙ ሌላ ነው፣ ሌላ ችግር አለ። በዛ ተነግሮ ተመክሮ እንትን ይላል። አታስቢ ስለሱ ምናምን ሲሉ ኦኬ ደግሞ ትንሽ መግባት ምናምን አስፈላጊ ብለው ነው ስለሚያስብለው ስላሰቡ ሲሉ ኦኬ በቃ ነገር እንዳይነስበት ብዬ ዝም አልኩኝ። እሺ ባለ ነው ማን ራሱ አንደኛ ነገር እንኳን ደስ አለ እንኳን ለማለት ፈልገሽ
እዛ ላይ የሚደረድራቸውን ሰዎች እኔ ከነሱ ጋር ቁጭ ማለት አልፈልግም። ልደቱን እንኳን ለማክበር ስትሄጂ የራሱን ግሩፕ ፈጥሯል። በቃ አለቅ ይመቸው፣ እሱ ደስ ይበለው፣ የቢዝነስ ጉዳይ ስለሆነ ብለሽ ስትሄጂ አፉን ይከፍታል። አሁን ደግሞ መልሶ ሲወጣ ጠብቆ ስድብ። እሺ አሁን ተረድቻለሁ፣ ያልሽውን ነገር በደንብ ተረድቻለሁ፣ ገባኝ። የተሳደበውን ሁሉንም ሰው ሁሉንም የተሳደበው ሁሉንም ቪዲዮ አይቼዋለሁ። አንቺ መናገር አልነበረበትም። አንድ ድል ስጪው፣ ይቅርታ አታርግለት፣ ግን ቢያንስ ገስት ገብቶ ማለት ነው ምክንያቱ ምን እንደሆነ ያለውን ነገር አብራራልሽና ተነጋገሩና ከዛ በኋላ ይቅርታ የሚያስፈልገው ጉዳይ ከሆነ ይቅርታ አታርግለታለሽ። የማያስፈልገው ከሆነ የሚያስብለን ነገር የተጣላነው ነገር የለም። አፉን ከፍቷል፣ ይክፈት። እሱ አፉን ለሁሉም ጊዜ ያለው። እኔ ደግሞ ከእግዚአብሔር ነው ይቅርታው የምጠብቀው። መድኃኒዓለም ነው የምልሽ። ጂጂ በእግዚአብሔር ማሚ እንዴት ላስረዳት? ስለማሚ አፉ ይናገራል እንጂ ውስጡ በጣም የዋህ ነው። ማርያምን ነው ማሚ እኮ ሌሊን የማውቀው ሄሉ ከአንቺ በፊት ነው ያውቀዋል እኮ። ካወቅሽው ማንደም ይቅርታ ለማለት ቀላል ነው ለአንቺ ካወቅሽው። ያልደረሰበትን ሰው ዝም ብሎ የሚያዋርደው ነገር ይሄ ለእሱ እኮ አንድ ወር እኮ ትምህርት ነበርሽ። ቢያውቀው እኮ በቃ የሰው ልጅ እስር ቤት ነው የሚማር። ማረሚያ ቤት ማለት እዛ በቃ እስር ቤት እግዚአብሔር ሲከትሽ ሊያስተምርሽ ነው። ከሆነ ቦታ አንድ ቦታ ሲያሸሽሽ ሆይ 5 ዓመት 6 ዓመት ጠጥቶ ቢወጣ ልጁን ያጣል፣ ሚስቱን ያጣል። በቃ ይሄ ትምህርት ነው። ገና ከመውጣቱ ሳምንት ሳይሞላ አፉን ይከፍታል። ለምን ገልጣ ፊንጤጣው ነው ገደል የሚከቱት? እሱ ባለ ኮሜንት ነው ገደል የሚከቱት ኮሜንቶች። ማርያምን ኮሜንት ጂጂ ሳታስቢ ኮሜንት መስመር አስተውሻ አውቁ ኮሜንት ሲናገሩ በጣም አራሪ እንደዛ አይነት መስመር አልስትም እንዴ? ምን ሆነሻል እንዴ? ራስሽን ወንጀል የሚያስገባሽ ነገር መስመር ትስቻለሽ እንዴ? አሁን ለምሳሌ የተጣላሽ ሰው ካለ ኦኬ ሊያናግሩሽ ይችላል። እሱ ራሱ እኮ ነው የሚመጣው። ራሱ መጥቶ እዚህ ጋር ኮሜንት ጽፎ እንደዚህ 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 ይላል። ጤነኛ ነው እንዴ ልጅ? እኔ እንዲያውም ትሰራ አይ ነው ይሰማሻል፣ ይገባኛል። ከማጠብቀው ሰው እንደዚህ ነገር ስትሰሚ ይደብራል። ነው የምጠብቃችሁ ሰዎች ቢሆን ላንቺ ደግሞ ያለፈበትን ሲረሳ በጣም ነው የሚደብረኝ። በጣም ነው የሚደብረኝ። እንዲያረኩ ማለት ጥሩ አይደለም። ለምን አንድ ብር አቱ ገባሽ? ለምን አንድ ብር አቱ ያለፍሽበትን አትርሺ እንዴ? ለማንም ውጃዝ ብሬን እያወጣ ለማንም ስልክ ነው ዛሬ ባዶዬን ቀርቼ እግዚአብሔር ያነሳኝ እንዴ? እነዚህ ሰዎች ጤነኞች ናቸው እንዴ? እንደ ሰውን የሚያዋርዱት? እሺ ተረጋጊ ጂጂ። ለማንኛውም ብትፈቱት ደስ ይለኛል። ይቅርታ ብትባባሉ ብትፈቱት ደስ ይለኛል። ነገሩን ግን በጣም የከረረ ጉዳይ ከሆነ ደግሞ በውስጥ ተደዋውሉና አውሩ። ማሜ በውስጥ ደውልላትና በውስጥ መጨረስ ያለባችሁ ነገር ጨርሱ። ከሶሻል ሚዲያ የበለጠ እዚህ ነገሩ እዚህ ጋር የሚያልቅ ከሆነ ደግሞ እዚህ ጋር ተነጋገሩና ይቅርታ ተባብላችሁ ጨርሱ። ጂጂ ስንት ነገር ተፈጥሮ ይቅርታ ተባብለሽ አይደለ? ስንት ፖለቲካቲው ወይ የሆነ ነገራቲው ወይ ግሩፓቲው ሰውን በቃ ያዋርዳል። ዝም ብለው ማዋረድ በቃ የትላንትናውን አትርሱ። የትላንትና የተከፈለላችሁን አትርሱ። ማዋረድ በቃ የሆነ ሰው የሆነ ቦታ ለመድረስ አንዱን ዝቅ ማድረግ አለብሽ። አብሮ ሆኖ ውድድር ውስጥ ገብቶ ሀሳብን በሀሳብ እንደማሸነፍ ግዴታ። እኔን ካልተሳደቡ ፓርላመንቱ አይቀበላችሁ። እኔን ካልተሳደባችሁ ኦሮሞ አይቀበላችሁ። እኔን ካልተሳደባችሁ የሚደረግ ነገር የለም። ተሳደቡ አልኳችሁ። እኔ ምንም አይመስለኝም። እንዳንተ ያለውን ግን ቀን ነው የምጠብቅለት። የቀን ጉዳይ ነው። መድኃኒዓለም ስንቱ እንደሚጠብቅ ባይክ። እሺ አሁን በእግዚአብሔር አንድ ድል ስጪው። እሺ በይኝና ተነጋገሩ፣ ነገሩን ጨርሱት። በቃ ጂጂ ሶሻል ሚዲያ ላይ ማለት ነው። አንቺ ብዙ ዓመት የቆየሽ ሰው ነሽ። ቆይ ልንገርሽ ጂጂ፣ እኔ አይ ነው ታናሽሽ ነኝ። ለምን እንደዚህ ንግግር ላልችል እችላለሁ፣ ግን እንዴት መሰለሽ ሶሻል ሚዲያ ላይ በቆየሽበት ሰዓት ብዙ ሰዎች ጋር ብዙ ነገር ተነጋግረሻል ጂጂ። ግን ደግሞ በይቅርታ ደግሞ እነዛ ሰዎች ጋር ታርቀሽ አይቼሽ አውቃለሁ። ሰው ለማሜም አንድ ድል ስጪው። አንድ ድል ለምሰጠው ሁሌ ለሰው አንድ ድል ስጪውና ለዚህ ሰውዬ የመጨረሻ ነገሩን ፍቱት። በቃ ይኸውልሽ እዚህ በኋላ አንድ ድል ሰጠሽው፣ ይቅርታ ባብላችሁ አፉ የሚከፍት ከሆነ የሰው ችግር አለ ማለት ነው። አንድ ድል ሰጠሽው እኮ ልንገርሽ፣ አንድ ድል ሰጠሽው። ግን ፍቅራችሁን ምንም ቢሆን ከሳሚር ጋር እኮ አብረው በልተው ጠጣዋል እንዴ? ስለዚህ አይ ባለጌ ነው፣ ስድ ነው፣ ተይ በጣም ባለጌ ነው። እግዚአብሔር ነው ለሱ አይምሮን የተጨነኩት። እንደውም ወይ ምን ልትጃው ደግሞ እሺ ቅርበው ማሜ ገስት ላካ አንድ ያስገቢው በቃ ጂጂ። ኖ አንቺ ራስሽ ወጪ ታንከበሪ ጂጂ ምን መስሎሽ ማቲው ግን ናይ ናንተ
አንቺ ማጣጣቸው እንደዚህ አይሆንም። ብዙ ነገር አለ። እሺ ደግሞ ማን ጋር ለመወደድ እንደፈለገና ማን ምን ሊለው እንደሚችል እኔ ነኝ የማውቀው። ተይው ቀጥል አንተ። ኦ ማይ ጋድ በቃ ስለማታውቂ ነው አንቺ። ችግር አለበት ልጁ እየተላኩ ለምን ይመስልሻል እንደዚህ እንትን? ቆይ እኔ ነኝ የማውቀው። አይ ማሚ እንደው ውስጥ የዋህ ነው፣ ግን ምላስ ከብዙ ሰው ጋር ያጣላል እኮ። እስኪ ቁጥብ ሁን። እስኪ በኮሜንት አትመራ፣ ስሜታዊ አትሁን። እስቲ ቆጠብ በል። አንዳንዴ የምትናገረውና ማትናገረውን ሰው እስኪ ለይ ታወቅ። ላይክ አሁን እኛም ብትናገር ያምርብሃል። ላይክ እንሰዳደባለን። ያሳሰረ እኮ ያ እኮ ነው እንዴ! ማን ስድብ እኮ አይፈቀድም። ስድብ እኮ አይፈቀድም እኮ በኢትዮጵያ ሕግ ስድብ እኮ አይፈቀድም። ሶሻል ሚዲያ ላይ ግን መጥፎ ነው፣ አይፈቀድም። ራሱ ያስገባል የሚሳደባቸው ነገር። እኔ ገና ሲወጣ ራሱ እንትን ሲል እኔ ከዚህ ልጅ ጋር በቃ ስቶፕ ማድረግ አለብኝ። ምክንያቱም ምክንያታዊ ነው ምክንያት ነው የምትሆኝ። እኔ እንደውም እንደዚህ አላሰብኩም ነበር። እንኳን ደህና ተፈታ ምናምን አልኩና ተፈታ ምናምን እንኳን ደህና ተፈታ ብዬ ዝም አልኩት። ምክንያቱም አታውቂም በምን እንደሚገቡ ነገሩ እየጠበቀ ነው የመጣው። ጭራሽ ደግሞ አሁን አፉን የሚከፍት ከሆነ እዛው ራሳቸው ናቸው የሚያጠናቅቁት። እኔም ነገበኝ ስቲሳለ በቃ እዚህ በኋላ ማሚ ያንዳንዱ እርምጃን በጥንቃቄ ተራመድ። ስድብ አያስፈልግም። ቀልድ ምናምን ያለ ነው አንዳንድ ነገሮች ቀልዶች፣ ግን እንደዚህ ስድብ ምናምን በተለይ ከወዳጆች ጋር አትቀያየም። ውስጥ ንጹህ ነው፣ ውጭ ምላስ ግን ከስንቱ ሰው ጋር ቀያየም መሰለህ። በቃ እዚህ በኋላ እንደዚህ አይነት ጨዋታዎች አቁም። ከህግ ጋር የሚያገናኙ ነገሮች በሙሉ አቁም። ተናትበል እሺ ጂጂ። በቃ እዚህ በኋላ አላስጨንቅሽም፣ ግን አንድ ድል ሰጭ ደስ ይለኝ ነበር። ካልፈለግሽ በውስጥ ግን ጨርሱ፣ ተደዋወሉና በሳምሪ ሞት ደውልላት ማሚ በኋላ ስትወጣ እና ጨርሱ በውስጥ በቃቸው። ፈታ በሽ